እፎይን ስለመግደል እየተማከሩ ነው። አሁን ስለ እፎይ የሚሰሙ መረጃዎች ያሳዝኑኛል። የዚህ ልጅ ጉዳይ የቤተ ክርስቲያንም ጉዳይ መሆኑ ግን ሊታሰብበት ይገባል እላለሁ። በማህበራዊ ድረገጽ ላይ ያለው እንቅስቃሴ ስለ ልጁ እጅግ ነው የሚያስፈራው። ልጁን በግልጽ ስለመግደል ሲወያዩ እየሰማን ነው። እኛም ከእርሱ እንደተጠቀምን ስለ ልጁ ሊገደን ይገባልና እናስብለት ነው ብለው ይህንን መርሃ ግብር እንድሰራ ያስገደደኝ አንድ መምህር ስለ እፎይ የጻፉትና ሌሎች ደግሞ እፎይን ስለመግደል ብሎም ሌሎች የሚያስጠሉ ጽሑፎችን ሲለጥፉ በማየቴ ነው። የሆነ ሆኖ ሁሉንም አክብሮ ወዶ ራስን ማስጠበቅ በስርዓት ተገቢ ነው። ሰላም ይኑረን፣ ተስፋን አንጣ። ውድ የቻናሌ ቤተሰቦች እንዴት ሰነበታችሁ? አብራችሁን ትቆዩ ዘንድ ግብዣዬ ነው። ሰናይ ቆይታ። መምህሩ የእፎይ ጉዳይ ከዚህ በኋላ የቤተ ክርስቲያን ሆኗል ይላሉ በመግቢያቸው ላይ። እፎይና ጳላዲዮስ ላይ የግድያ ዛቻ በሙስሊም ወንድሞቻችን እየደረሰባቸው ነው ይላል። የእስልምና እምነት አባቶች ልጆቻችሁን አርፎ እንዲቀመጡ አድርጉ፣ ሰውን በትምህርት አሳምኖ ማስለም ትችላላችሁ፣ በሰይፍና በቆንጨራ የምታስጠብቁት እምነት እንደሌላችሁ ግን ልታውቁ ይገባል ብለዋል። እነዚህ ልጆች አንድ ነገር ቢሆኑ በሕግ እንደማንላቀቅ ልታውቁ ይገባል። ከዚህ በኋላ የእነሱ ጉዳይ ከግለሰብ አልፎ የቤተ ክርስቲያን ጉዳይ ሆኗል ብለዋል በጽሑፋቸው ላይ። መንግሥት ባለበት ሀገር እንዲህ ያለ ጋጠ ወጥነት ሊኖር አይገባም። በአካባቢው የምትኖሩ ኦርቶዶክሳውያን ልጆቻችንን ጠብቁ። በቀጣይ ዘላቂ መፍትሄ እንዲሰጥ ከሚመለከታቸው የቤተ ክህነት አመራሮች ጋር ለማውራት እሞክራለሁ። የበጎች እረኛ ቸሩ መድኃኔዓለም ልጆቻችንን ይጠብቅልን ይላል ጽሑፉ። እና ምን ተፈጠረ ብዬ ይህንን ካነበብኩት በኋላ ነበር ወደ ማህበራዊ ድረገጾች ጎራ ያልኩት። ብቻ ስገባ ዛቻው በጣም ብዙ ነበር። በጣም ከባድ ነው። እንደዚህ ተቻችሎ በኖረ ማህበረሰብ ውስጥ እየገቡ የራስን አስተምሮ ነው ልጁም እያስተማረ ያለው እፎይ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከእስልምና ጋር ባላት ሙግቶች ውስጥ ቤተክርስቲያን ምን ታስተምራለች የሚለውን ነገር ነው እየሄደ እያስተማረ የነበረው። ልጁ በጣም በተጠንቀቅ ነው፣ ማለትም እያንዳንዱ ንግግሮቹ ላይ ይጠነቀቃል። በሚያደርጋቸው ነገሮች ላይ እንደሚጠነቀቅ አፋዊ ጥንቃቄም እንደሚያደርግ ማለትም የቃላት ጥንቃቄዎችን እንደሚያደርግ አምናለሁ። ብቻ አንድ ወቅት ላይ አንድ ሊቅ መምህር ምስጢሩ የሚባሉ በአንድ ወቅት የጻፉት ነበር ስለ እፎይ። ለምን አልጋብዛችሁም? ከሸምሱ ሁሴን ጋር ትውውቃችን 2010 መገባደጃ ላይ ነበር። መዳረሻችን ይለያይ እንጂ መነሻችንን ባህር ዳር አድርገን በአንድ አይሩፍ ተሳፍረን ጉዟችንን ጀመርን። እድል ተራ አስቀመጠችን። እሱ አይኖቹን ተክሎ ክርስቲያንና ሙስሊም ውይይት የምትል መጽሐፍ ያነባል። አንዳንዴ ቃላት ልቡን እየታከኩት መሰለኝ ፊቱ ልውጥውጥ ሲል ይታየኛል። ከዱር ቤቴ ጀምረን እሱ መጽሐፍ ማንበቡን እኔ እሱን ማንበቡን ትተን ተዋወቅን፣ ወግ ጀመርን። ውዳውድ ያለው ተግባቢ ነው። እኛ አክራሪዎች ብዙም ጥላቸውን አላጠሉበትም። በእምነት ዙሪያ የቆጤ ባጡን እያወጋን ኮሶበር ስንደርስ ሎርድ ነው አለኝ። ባይለየኝ በወደድኩኝ ነበር። እሱ ሙስሊም እኔ ክርስቲያን ብንሆንም ኦርቶዶክስን የሚገልጥበት መንገድ ግን አስደምሞኝ ነበር። ስልክ ተለዋወጥን። ክርስቲያንና ሙስሊም ውይይት የምትለዋን መጽሐፍ አበርክቶልኝ ተለያየን። እሱ ወደ ቻግኒ፣ እኔ ወደ ቡሬ። ቢያንስ ከወር አንድ ጊዜ እንደዋወላለን። ከ7 ወር በኋላ በድልም ይሁን በገድል ባላውቅም ጀርመን እንደገባ ነገረኝ። አባ ገብረ ኪዳንን ሞቶ ነው የሚወዳቸው። ትምህርታቸውን ሁሌም አዳምጣለሁ ይለኛልና አሃቲ ድንግልን ሲያሳትሙ አንድ ነገር ፍቀድልኝ አለኝ። እሺ አልኩት። የእሳቸውን መጽሐፍ በስጦታ ላበርክትልህ አለኝ። ማቅማማት ሳይታይብኝ ማን ክፉ ብሎት አልኩት። ተሰጠው። በቅርብ ቀናት ደግሞ አዲስ ስልክ ተደወለ። አነሳውና አቤት አልኩኝ። እንደ ወትሮዬ ሸምሱ መሆኑን አላጣሁትም። በድምፁ ዳና። ስማማ፣ እሺ ሰሞኑን ቲክቶክ ላይ በጣም የሚታየው ልጅ ታውቀዋለህ? የትኛውን አልኩት። እፎይ የሚባል አንድ ልጅ እንዴት የኛን እምነት እንደሚያጠለጥለው እኔ ሁሉ እኮ ወላሂ አጠራጠረኝ አለኝ። እፎይን አልፎ አልፎ ባይሆን ይህን ያህል ግን ትኩረት ሰጥቼው አላውቅም። አሁን ግን ካለችኝ ጊዜ አጣበቤም ቢሆን የእሱ ቤተኛውኛለሁ። እስልምናውን የተረዳበት ጥበብ ኡስታዞች ራሱ እንደሱ የሚረዱት አይመስለኝም። በእንግሊዘኛና በአረብኛ የተደበቀ ጉድ ይወጣዋል አይገልጽም። ደግሞም እፎይ ለብዙ ነፍሳት የመዳን ምክንያታቸው የህሊናቸውም እፎይታው ናቸዋል። በፕሮቴስታንት በኩል ደግሞ አኬ የሚሰራው ስራ እንዲቀላል የሚሉት አይደለም። ብቻ እነዚህ ሁለቱ የዘመናችን ልጆችን ቤተክርስቲያኒቱ ትኩረት ሰጥታ ልትንከባከባቸው ልትደግፋቸውም ይገባል። እንደተለየ ጸጋም ልትቆጥራቸው ይገባል። ለማንኛውም ከእናንተ ብዙ እየተማርን ነው። እድሜያችሁን በዛ ጸጋችሁን ሰፋ ያደርግልን ነበር ያሉት መምህሩ። እርግጥ እፎይን አሁን እንደሚሉት ቢያደርጉት ክርስትና ይቆማል ማለት እኮ አይደለም። ግን ለምን ይሆናል እንደዚህ ለማለት ነው እንጂ በነገራችን ላይ ሰማዕትነት ዘር ነው ለቤተክርስቲያን። ስንቶች መስዋዕት ሆነው ቀጥላለች መሰላችሁ? እንደውም የእንታ ገብረ መድን ምን አሉ መሰላችሁ? መስዋዕትነት ማለት መባ፣ ስጦታ መሆን፣ መስዋዕት፣ መቤዠት፣ የሰመረ የተወደደ ዋጋ ከፋይ መሆን ማለት ነው። ኦርቶዶክሳዊት ቤተክርስቲያን በብዙ ነገር መስዋዕትነት ይከፈላል። አሁን ለምሳሌ እፎይ እየደረሰበት ያለው ነገር መስዋዕትነት ነው። በብዙ ነገር ለቤተክርስቲያን ስለሚከፈል ማለት ነው። ለምሳሌ ላሳያችሁ። ብዙ አይነት መስዋዕትነት አለ ይላሉ እኮ መምህራችን።
አምላካዊ መስዋዕትነትና ሰብአዊ መስዋዕትነት በሚል ጠቅለል ባለ መልኩ ግን ሊታይ ይችላል ብለውናል። በጥቂቱ አምላካዊ መስዋዕትነት ምን ማለት እንደሆነ መምህራችን የገለጹትን ላካፍላችሁና ቀጣዩን ሰብአዊ መስዋዕትነትን ደግሞ አሳያችኋለሁ። የመጀመሪያው ሰው አዳም ከበደሉ በኋላ ለመዳን ያደረገው የመጀመሪያ የንስሐ ጉዞ ወይንም ለቅሶ ቢሆንም ሁለተኛው ጥረቱ ግን ከራሱ ደም በስንዴ ለውሶ ለእግዚአብሔር መስዋዕት ማቅረብ ነበር። ይህ ሁሉ ግን የመዳን ተስፋዊ ኪዳንን ሰጠው እንጂ ፍጹም መዳንን አልሰጠውም። ከዚያን ጊዜ ጀምሮ የልጅ ልጆች ሁሉ ጊዜያዊ መስዋዕት ከበግ፣ ከላም፣ ከፍየል፣ ከእህል እያቀረቡ እየሰዉ ኖሩ። ይልቁንም የምስጋና መስዋዕትን ዋነኛ አድርገው ሲያቀርቡ ኖረዋል። እንዲህ ስላለ የምስጋና መስዋዕት ሐዋርያው እኮ እንግዲህ ዘወትር ለእግዚአብሔር የምስጋና መስዋዕት ማለት ለስሙ የሚመሰክር የከንፈሮችን ፍሬ በእርሱ እናቅርብለት ይለናል። ዕብራውያን ምዕራፍ 12 ከቁጥር 15 ላይ። ከዘመናት በኋላ ግን የኪዳን ቀጠሮ ሲደርስ ይህን ሁሉ አፋዊ መስዋዕት አሳልፎ ከሦስቱ አካላት አንዱ ወልድ ለአንዴና ለመጨረሻ ጊዜ ራሱን ንጹሕ ሕያው መስዋዕት አድርጎ አቀረበ። ባለቤቱ በነቢዩ አድሮ መስዋዕትንና ቁርባንን አልወደድኩም፣ ሥጋህን አዘጋጅልኝ፣ የሚቃጠለውንና ስለ ኃጢአት የሚቀርበውን መስዋዕት አልሻህም፣ በዚያን ጊዜ አልኩኝ እነሆ መጣው ስለ እኔ በመጽሐፍ ራስ ተጽፈዋል በማለት የእውነት መስዋዕት ሆኖ መምጣቱን ዳዊት ነግሮናል። ይህ አዳምንና ልጆቹን ያዳነበት የክርስቶስ የመከራ ጉዞ አምላካዊ መስዋዕትነት ነው። በዚህም የፍቅር ሕይወት መስዋዕትነት እንደሆነ እንረዳለን ማለት ነው። ሌላኛው ሰብአዊ መስዋዕትነት ነው። ሰብአዊ መስዋዕትነት የምንለው በክርስቶስ አምነው የሚኖሩ ምዕመናን ሁሉም አምላካችን ክርስቶስ መስዋዕት ሆኖ የተሰዋ አምላክ፣ ካህን ሆኖ የሰዋ አምላክ ደግሞ መስዋዕት ተቀባይ በመሆን የመሰረተልንን መስዋዕት የመሆን ሥራ ያለኛ ማን ሊሰራው ይችላል ብለው ስለ ሦስት ነገር የሚኖሩት የመስዋዕትነት ጉዞ ነው። ይህም ስለ ሃይማኖት እንደ ሰማዕታት፣ ለሀገር እንደ አቡነ ጴጥሮስ፣ ለወንድም እንደ ጳውሎስ፣ እንደ ውሁ ቅዱስ እንደ አንድ ባህታዊ፣ ስለ አቂበርስ እንደ ጳውሊ፣ እንደ እንጦንስ የምናደርገው ነገር ነው ማለት ነው። ስለ ሃይማኖት እስቲ እንመልከት። ይህን ዓለም ካለመኖር ወደ መኖር አምጥቶ የፈጠረውን በሦስት አካል የተገለጠውን አንድ አምላክ እግዚአብሔርን ማመን መታመንና ስለ እርሱ መመስከር መስዋዕትነት ነው። የአምላክን ሰው መሆንና የሰውን ልጅ ድነት ማመን መታመንና መመስከር መስዋዕትነት ነው። ከቅድስት ቤተ ክርስቲያን ኅብረት ሊነጥል የሚችል ወይንም ኃጢአት ወይንም በደል እና የቅድስት ቤተ ክርስቲያንን ኅብረት እንዳትቀጥል ሊያደርግ ከሚችል ማንኛውም ነገር ፍልስፍና፣ ኑፋቄ፣ ስርዓት፣ ድርጅት ጋር እንዳመጣጡ ለመመለስ የሚደረግ ተጋድሎ ሰማዕትነትና መስዋዕትነት ይባላል። አሁን እነ እፎይ እየተቀበሉት ያለው ሰማዕትነት ይህንን ስለ ቅድስት ቤተ ክርስቲያን ነው። ምክንያቱም ከቅድስት ቤተ ክርስቲያን ኅብረት እንዳትቀጥል፣ ቅድስት ቤተ ክርስቲያን ኅብረታችን እንዳትቀጥል ሊያደርግ የሚችል ማንኛውንም ነገር ፍልስፍናን በሉት ኑፋቄም፣ ስርዓትን፣ ድርጅት ጋር እንደ አመጣጡ ለመመለስ የሚደረግ ማንኛውም ተጋድሎ ሰማዕትነት ወይንም ደግሞ መስዋዕትነት ይባላል ብለናል። ስለዚህ እፎይ እያደረገ ያለው ሰማዕትነት ወይንም መስዋዕትነትን የሚጠይቅ ነገር ነው። እየተቀበለም ያለው ደግሞ ሰማዕትነትን ነው። የዚህ ዘመን ሰማዕትነት የተለያየ ስለሆነ ማለት ነው። ሌላኛው ስለ ሀገር መስዋዕት መሆን ነው። እግዚአብሔርን የምናመልከውና የምናምነው በሀገር ውስጥ ነው። ያለ ሃይማኖትም መዳን አንችልም። በሀገር ሆነን ምግባር ትሩፋት ሰርተን ለመጽደቅ ስለ ሃይማኖት ስንል መስዋዕትነት እንከፍላለን። ግዙፋን ሰዎች እንደመሆናችን መጠን ያለ ሀገር መኖር አንችልም። ስለሆነም ስለ ሀገር ስንል መስዋዕትነትን መክፈላችን ጽድቅ ነው። ታሪክም የሚነግረን ይህንን ነው። የአፄ ካሌብ በናግራን ከፊናስ ጋር፣ ንጉሥ አርቤን አፄ ዳዊት ከግብፃውያን ጋር፣ የአባ ገብረ እንድርያስ ጥባት በዘመነ ሱስንዮስ የተደረገው እነዛ መከራዎች፣ አፄ ቴዎድሮስ ከግብፃውያን ከመሐዲስቶችና ከእንግሊዞች ጋር፣ አፄ ዮሐንስ ከግብፃውያን ከጣሊያን ጋር እንደዚሁም ከመሐዲስቶች ጋር ጦርነት፣ አፄ ሚኒሊክ ደግሞ ከነጭ ግፈኞች ጋር ያደረጉት ተጋድሎ፣ የ5 ዓመታት ከጣሊያን ጋር የና አቡነ ጴጥሮስ የና አቡነ ሚካኤል ከጣሊያን ጋር ያደረጉት ተጋድሎ ሰማዕትነትም መስዋዕትነትም። ሌላኛው ወንድማችን እንወዳለን ያለ ወገን መኖርም አንችልም። ስለዚህ ስለ ወንድማችን ስንል ራሳችንን መስዋዕት እናደርጋለን። እንደ አንጢላሪዮስ ተሸጠን እንደ እሁ ቅዱስ ተለውጠን ለወንድሞቻችን ፍቅራችንን ልንገልጥላቸው የክርስቶስ መስቀል ግድ ይለናል። እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት፣ ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም እንዲል ክርስቶስ ስለ ወገኖቹ ስለተሰዋ በክርስቶስ አምናለሁ የሚልም እሱ እንደሄደ ሊሄድ ይገባዋል። ይህም የመስዋዕትነት ሕይወት ነው። አራተኛው መስዋዕትነት በዚህ ብቻ ሳይሆን አንድ ሰው በነፍስ ውስጥ ባለ ፍቅር ተዘክሮ በመኖር መለየቱን ማሳለፍ አለበት። የሆነ እንደሆነ ነው መስዋዕቱ ለእግዚአብሔር መንፈስ የዋህ የሚያሰኘው። ለዚህ መሪ ቃላችን ደግሞ ራሱን ስለ አንተ ለሰዋለ ራስን ሰዋለት የሚለው የሊቁ ትምህርት ነው። በዚህ በአራቱ መንገድ ያለፉ ሰማዕታትም ሊከብሩ ይገባቸዋል። በኒቂያ ጉባኤ አባቶቻችን ሰማዕታት በእናንተ ዘንድ የከበሩ ይሁኑ ይሉናል። ማንም ሰው ምንም ይሁን ምንም በሃይማኖቱ ምክንያት ከሞተ ሰማዕትም። ሰማዕትነት ክርስቶስን በመምሰልና በመዋሃድ ለባሴ ክርስቶስ መሆን። አሁን ባለው ሁኔታ ቤተክርስቲያንን ለማስቀጠል ማንኛውም ያገባኛል በእምነቴ የሚል ሰው
ወይ በጸሎቱ ወይ በጉልበቱ ወይ በገንዘብ ወይንም በእውቀት ወይንም በስልጣኑ ወይንም በህይወቱ መስዋዕት መባው ነው ማገልገል መቻል አለበት። ያለዚያ ግን ካሁኑ የኋላ የከፋና እንደ ዛሬ ማገልገያ ዕድል ላናገኝ እንችላለን። እንግዲህ ነቀፌታውን እየተሸከምን ወደ እርሱ ወደ ሰፈር ውጪ መስቀል ተሸክመን እንውጣ። ወደ ህይወት የሚወስደው የክርስትናው መንገድ ጠባብና በመስቀል የተሞላ ነውና መስዋዕትነትን ይጠይቃል። እነ እፎይ እየተቀበሉ ያሉት ነገር ይህንን ነው። ስለዚህ እንግዲህ እፎይም እያደረገ ያለው ነገር ይህንን ነው። የዘመኑን ሰማዕትነት ነው እየተቀበለ ያለው። በቤተ ክህነት ውስጥ ያሉ አባቶቻችን ይህ የሚመለከታቸው ይህንንም የሚሰሙ ሰዎች እፎይን ሊከላከሉ ይገባል። የእፎይ ጉዳይ የቤተ ክርስቲያን ጉዳይ ስለሆነ ማለትን እንወዳለን። ወንድማችንን እግዚአብሔር አምላክ ይጠብቅልን ማለትን እንወዳለሁ። ይቆየን።